በዚሁ ሶሻል ሚዲያ ላይ በፍቅር ታሪኳ እንደዚሁም ደግሞ በበሰሉ አስተሳሰቦቿና ንግግሮቿ የምናውቃት እህታችን ኤልዳና ከተናገረቻቸውም ንግግሮች መካከል ፍቅረኛዬ ወይም ባለቤቴ ቸት ሲያደርግብኝ እጅ ከፍንጅ ቢይዘው ይቅር እለዋለሁ በሚል ንግግሯ እንዲሁም ብዙ ሴቶችን ባስቆጣው በዚህ ንግግሯ የምናውቃት እንደዚሁም ደግሞ ፍቅሯን ለመግለጽ በምትጠቀምባቸው ንግግሮቿም የምናውቃት ለምሳሌ እንዴ ልታስለቅሰኝ ነው እንዴ እንደዚሁም አስገርመኛል እኮ በሚሉ በእንደዚህ አይነት ንግግሮች የምናውቃት እህት ኤልዳና እንግዲህ ከ6 ወር በፊት ሽምግልና መላኩን ታውቃላችሁ። ቤተሰቦቿም ሽምግልናውን እንደተቀበሉም እዚህ ሶሻል ሚዲያ ላይ ሰምተናል፣ አይተናል። እንግዲህ በተለቀቁት ቪዲዮዎችና ፎቶዎች ማለት ነው። ነገር ግን ከሰሞኑ እየተወራ ያለ ነገር ወይም ደግሞ እየወጡ ያሉ መረጃዎች የተጀመረው የትዳር ህይወት እንዳልተሳካና እንደተለያዩ ብዙ መረጃዎች እየወጡ ይገኛሉ። ነገር ግን አንዳችም የሆነ መግለጫ መረጃ ከራሳቸው አንደበት እየሰማነው ነገር ያየነው ነገር የለም። ባይለያዩም ጥሩ ነው። ይመቻችሁ።